ይሄ በዓለማችን ላይ እጅግ አስፈሪውና እውነተኛው ታሪክ ነው። እስከዛሬም ድረስ መልስ አልተገኘለትም። ተደጋጋሚና ተመሳሳይ የስልክ ጥሪዎች፣ ሁሉም ጥሪዎች ልጃችን ጠፋ፣ እንዲሁም ከአንድ ቤት 2-3 ልጆች ጠፍተው ልጆቻችን ጠፉች ብቻ ነበረ። ረጅም ማስክ የለበሰ እንዲሁም መስታወት የሌለው መኪና በተደጋጋሚ የሚይዝና የሚገኘው አብዛኛውን ጊዜ ህፃናቶች የሚገኙበት አፓርትመንት እንዲሁም ደግሞ የትምህርት ቤቶች ላይ ብቻ ነበረ። ጥቁር ማስክ እንዲሁም ደግሞ አስፈሪ አይን ያላቸው እነዚህ ሰዎች 5-6 ነበሩ። ማለትም ህፃናቶቹን በግሩፕ ነበር የሚሰርቁት ማለት ነው። አብዛኛው የጠፉትም ህፃኖች እንደዛሬ ደስ የሚል የሚያስቅ ሰውዬ ስጦታዎችን እንዲሁም ፊኛዎችን ሰጠን ካሉ በነጋታው እነዛ ልጆች ይጠፉ ነበረ። ከ30 ዓመት በላይ በሆነው በዚህ ኬዝም ሰራቂዎቹ ማን እንደሆኑ የተሰረቁትም ልጆች የት እንደገቡ አይታወቁም። ይሰረቁ የነበሩት ግን ከትምህርት ቤት እንዲሁም ደግሞ ከቤቶች ከአፓርትመንቶች ፊት ለፊት ህፃኖች ዛሬ ከታዩ ነገ አይታዩም ነበር። ለማንኛውም ይሄ ታሪክ እንዳለ ሆኖ አሁንም አዲስ አበባ ላይ ሪፖርት የተደረጉም ያልተደረጉም ልጆች በብዛት እየጠፉ ነው። ከጠፉም በኋላ ያው መጨረሻው ወይ አይገኙም ወይ ሞት ነው። ለማንኛውም ግቢ ከሌላቸው ነው ብዙ ልጆች እንዲተጠቂ የሚሆኑት ከትምህርት ቤት መተው ሲጫወቱ ማለት ነው። ለዚህ መፍትሄ ደግሞ በቦሌ ቡልቡላ ላይ 60,000 ካሬ ኮምፓውንድ እጅጉን የሚጠበቅ 60,000 ካሬ ኮምፓውንድ በወለል አንድ ሰው ብቻ ያሉት አፓርትመንቶችን በ3 ሚሊዮን ብር ብቻ እየሸጥን ነው። እነዚህ ቤቶች በ5 ወር ውስጥ የምናስረክባቸው ናቸው። ኦሬዲ አልቀዋል። ባለ 2 እና ባለ 3 ናቸው። G+4 ነው አሰራራቸውም። ለህፃናት ለአቅመ ደካሞች እንዲመች ተደርገው ነው የተሰሩት። ባለ 2 መኝታ 110 ካሬ ሙሉ ክፍያ 13 ሚሊዮን ቅድመ ክፍያ 3 ሚሊዮን ነው። ባለ 330 ካሬ ደግሞ ሙሉ ክፍያ 15 ሚሊዮን ቅድመ ክፍያ 4 ሚሊዮን 800 ሺህ ብር ብቻ ነው። ይሄ 60,000 ካሬ ኮምፓውንድ ፓርኪንግ 5-6 መኪና እንደልባችሁ ማቆም ይቻላል። ልጆቻችሁም እንደልባቸው መጫወት ይችላሉ። እንደምታዩት እንደዚህ ደስ የሚል እጅጉን የሚጠበቅ ግቢ ነው። ይሄን ቤት ለማየት ለመግዛት በ0953 43 89 10 ደውሉልን።